እጅግ አስደንጋጭ የሆነ ሰበር መረጃ ተሰምቷል። ድምጻዊው በዛሬው ዕለት ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊ ሰማኸኝ በለውም እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና እየዘገበ የሚገኘው ድምጻዊ ሰማኸኝ በለውም በባህላዊ እንዲሁም ደግሞ ሌሎች ይዘቶች ባላቸው ሙዚቃዎች እጅግ በጣም ተወዳጅነትና ዝናን ያተረፈ እንዲሁም ደግሞ እጅግ በጣም አስገራሚ የሆነ ድምጻዊ እንደነበረ የሚታወስ ነገር ነው። በዛሬው ዕለትም ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ድምጻዊው ባለትዳር እንዲሁም ደግሞ የአራት ልጆች አባት መሆኑ የተነገረ ሲሆን እጅግ በጣም በሚያሳዝን ሁኔታ በዛሬው ዕለት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱን እየተነገረ የሚገኘው ለድምጻዊው ቤተሰቦች፣ አድናቂዎች እንዲሁም ደግሞ ወዳጅ ዘመዶቹና ለመላው ኢትዮጵያ ሕዝብ መጽናናትን እመኛለሁ። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ቆፍጠን ያለ ባላገር ነው ያልቃልና ይባል አለ ሲል አለ አለችው። ምን አለ በየአይነቱና ሽሮ ተጋቢ ነው አለ። ከመጣ አርገኝና እንደዚህ እስኪ በየአይነቱ ያልሽውን አምጡ ብሎ ቁጭ አለ ከጎኔ። አላወቀህም? አልለየኝ። እሺ ቁጭ አለ። በየአይነቱ ቀረበለት። እዛ በኋላ ጎመን፣ ሰላጣ ምናምን ቲማቲም በጣም እንዲህ በዚህ ነው አጣቱ ገፋ አደረጋት። አስተዋለው ምግቡን። ስንት ነው አንቺ? ሳይበላው አዎ በእጁ እንዲህ ነካክቷታል። ሌላውን አይተህ ስንት ነው አንቺ አለ። 30 ብር ትለዋለች ከውስጥ። እኔ ሳቅ ያፍኖኛል። ምክንያቱም ይሄ ሰውዬ በእጁ ነካክቶታል። ምን ሊያደርግ ነው? 30 ብር ትለዋለች። አየው አሁን ምግቡና ገልመጥ አድርጎ 10 ብር ለብላው አላት። ይላል ሴትዮዋ አይቻልም ትለዋለች ከውስጥ። እሱ አራታይ ለብላው ደገሞ በቃ እኔ አልቻለሁኝም። ሳቅሁኝ። ስስቅ ምን ነው ጌታው ዋጋ መከራከር በሀገራችን ያስቃል ያለኝ። አይ ባስቅም ግን ወጥ ተደርጎ መጥቶ እንጀራው ላይ እንዴት ነው አንተ ዋጋ የምትጠይቀው ከዚህ ሰው? እና እኔ አርገሽ አምጪ ብያታለሁ ነው ብቻ ተመጣው ብሩጥ ነው አለኝ። ከዛ ግድ የለም ብላው አንተ ችግር የለም ብላው እኔ እከፍላለሁ አልኩት ብለው አስተቅራለና ቦታው ቀኝ አለኝ። ስለገጠኝ ይሄም ሌላ ጥያቄ ትፈልፈልብኝ አልኩት። ግድ የለም ወንድምህ ነኝ ያንተው ነኝ የራስህ ሰው ብላ ማነሽ እባክሽን የሚጠጣም አምጪለት አልኳት። እዛ ቁጭ አለ በላ። የሚጠጣም ቀረበለት። እዛ ቀርቦ በላና ከንፈሩ እንድች አድርጎ እኔ አይደለም ያመሰገነው። ምን የተባረከ ቀን ነው እናንተ። በቃ ምን የተባረከ ቀን ነው አለና ብድግ አለ። እጁን ታጠበ። አውቀው ነው አለችው ሴትዮዋ። አራራውቂው አላት። ሰሜ ባላገሩ እኮ ነው። አረ ባላገር የጠጋብ ሀገር ባላገር የሚለው አለችው። ዱላውን ወረወረና እንዲህ ያለው ሸጋ መኳንንት ምን ችግሩ ነው ታዲያችን ጥብቆ ለብሰ መከራ የምታያለኝ በቃ